በጣም የሚያምር ጫማ ገዝታችሁ በደስታ አድርጋችሁ ተወጣችኋል። ነገር ግን ጥቂት እርምጃ እንደተጓዛችሁ ጫማው እግራችሁን ማቁሰል ጀመረ። መጀመሪያ አዲስ ስለሆነ ነው ብላችሁ ራሳችሁን አታለላችሁ። ግን መንገዱ በቀጠለ ቁጥር ህመሙ የማይቻል ሆነ። መጨረሻ ላይ መራመድ እንኳን አቃታችሁ። ጫማው ከውጭ ሲታይ ይመር እንጂ ውስጡ ግን እያቆሰላችሁ ነው። መርዛማ ጓደኝነትም ልክ እንደዚህ ነው። መጀመሪያ ላይ ደስ የሚል ጓደኝነት ሊመስል ይችላል። ግን አብራችሁ በቆያችሁ ቁጥር የአእምሮአችሁን ሰላም ይሰርቃችኋል፣ ልባችሁን ያቆስላል። ዛሬ እንዲህ አይነት የማይመቹ ጫማዎች በህይወታችን ውስጥ ካሉ እንዴት እንደምትለዩአቸውና ራሳችሁን እንዴት እንደምትጠብቁ እናያለን። እስኪ ስለ ሳሚና ዮናስ ታሪክ ላውራችሁ። ሳሚ በጣም ታታሪና ሁልጊዜ አዲስ ነገሮችን መሞከር የሚወድ ልጅ ነው። ዮኒ ደግሞ የሳሚ ልጅነት ጓደኛ ነው። አንድ ቀን ሳሚ ለብዙ ጊዜ ሲመኝ የነበረውን አዲስ ስራ አገኘ። ደስ ብሎት እየሮጠ ወደ ዮናስ ሄዶ ዮኒ እንኳን ደስ ያለ በለኝ፣ ያመለከትኩት መስሪያ ቤት ተቀበሉኝ አለው። ዮናስ ግን ምን አለ መሰላችሁ? ፊቱን አጥቁሮ ጥሩ ነው፣ ግን ያ መስሪያ ቤት እኮ ሰራተኛ እንደ ባሪያ ነው የሚያሰራው ይባላል። ደግሞም ያንተ አይነት ችሎታ ያለው ሰው እዛ ምን ያደርጋል? እኔ እኮ የተሻለ ቦታ ትገባለህ ብዬ ነበር። የሳሚ ደስታ በአንድ ጊዜ በነነ። ዮኒ ስለሚያስብልኝ ነው ብሎ ራሱን አሳመነ። ሌላ ጊዜ ደግሞ ሳሚ ቆንጆ ልብስ ገዝቶ ሲመጣ ሳሚ ልብሱ ያምራል፣ ግን ለምን ትንሽ ወፈርክ? ሆድ ወጣ እኮ ይለዋል። ሁሉ ጊዜ የሳሚን ደስታ መርዝ እየረጨ ያበላሸዋል። ሳሚ ከዮናስ ጋር ተገናኝቶ ሲመለስ ድካም ይለዋል። ጭንቅላቱ ይታወካል። ልክ የማይመች ጫማ አድርጎ ለረጅም መንገድ እንደተጓዘ ሰው እግሩ ብቻ ሳይሆን ልቡም ይቆስላል። የመርዛማ ጓደኝነት ምልክቶች። እኔ ባዮች ሁሉ ጊዜ ካንተ በላይ ሆኖ ለመታየት ይሞክራሉ። አንተ ዛሬ ራሴን አሞኛል ብትል እኔም ትናንትና የነበረኝ ህመም ጭራሽ ሊገለኝ ነበር ብሎ ህመምህን እንኳን ይሻማል። ቀልደኛ መስለው የሚዋጉ በሰዎች ፊት ያሳፍሩሃል። ከዚያም ምን ነው ቀልድ አታውቁም እንዴ ይሉሃል። በሳቅ የታጀበ መርዝ ይረጫሉ። ሚስጥር የማይጠብቁ አንተ ለማንም እንዳትናገር ብለህ የነገርከው ሚስጥር ለሰፈር ሰው ሁሉ ለማንም እንዳትናገሩ ብሎ ያዳርሱታል። መርዛማ ጓደኝነትን መለየት አንዳንድ ጊዜ አስቸጋሪ ሊሆን ይችላል። ምክንያቱም መርዙ የሚረጨው በጥቂቱ ነው። መጀመሪያ ላይ ጓደኝነቱ እንደማንኛውም ግንኙነት በሳቅና ጨዋታ የታከለበት ቢሆንም እየቆየ ሲሄድ ግን የአንድ ወገን ፉክክር ይበዛበታል። ጓደኛ ካንተ እኩል መሆን ሳይሆን ሁሉ ጊዜ ካንተ በላይ ሆኖ መታየት የሚፈልግ ከሆነ ይህ ትልቅ ምልክት ነው። ለምሳሌ አንድ የምስራች ይዘህ ስትመጣ እሱ ደስታን ከመጋራት ይልቅ ያንተን ስኬት የሚያሳንስ ወሬ የሚያነሳ ከሆነ ጓደኝነቱ ጤናማ አይደለም። ከዚህ በተጨማሪ ከሰውየው ጋር ተገናኝተህ ስትመለስ ስሜትህን ማስተዋል በጣም አስፈላጊ ነው። ጤናማ ጓደኝነት ብርታትንና ደስታን ይሰጣል። መርዛማ ጓደኝነት ግን ጉልበትህን ይመጣዋል። ከሱ ጋር ቆይተህ ስትመለስ አእምሮህ የዛልና በራስህ ላይ ያለህ እምነት የቀነሰ መስሎ የሚሰማ ከሆነ በዙሪያ ያለ ሰው መርዛማ የመሆን እድሉ ሰፊ ነው። እንዲህ አይነት ሰዎች አብዛኛውን ጊዜ የራሳቸውን ችግር ብቻ የሚያወሩና አንተ ስትቸገር ግን የማይገኙ ናቸው። እነዚህ ምልክቶች በደንብ ከተረዳንና በህይወታችን ውስጥ መኖራቸውን ካረጋገጥን በኋላ ወደ ቀጣዩና በጣም ወሳኝ እርምጃ መሸጋገራችን ግድ ነው። ምክንያቶቹን ማወቅ ብቻ በቂ አይደለም። ዋናው ቁም ነገር ራስን ከዚህ መርዝ እንዴት መጠበቅ ይቻላል የሚለው ላይ ነው። አሁን እነዚህን አስጨናቂ ሁኔታዎች ቀይረን ራሳችንን የምንታደግባቸውን 7 መንገዶች እንመለከታለን። በመጀመሪያ ማድረግ ያለብን እና ዋነኛው እርምጃ ግልጽ የሆነ ወሰን ማበጀት ነው። ወሰን ማበጀት ማለት ለሰዎች የምትሰጠውን ጊዜና ጉልበት መገደም ማለት ነው። መርዛማ ጓደኞች በፈለጉት ሰዓት እየደወሉ ስለራሳቸው ብቻ እንዲያወሩ አትፍቀድላቸው። የራስ የግል ጊዜና ስራ እንዳለ በተረጋጋና በቆራጠኝነት ማሳየት አለብህ። ይህን ስታደርግ መጀመሪያ ላይ ሊቀየሙ ቢችሉም አንተ ግን ለራስህ ሰላም ስትል የወሰንከውን መስመር ማክበር ይኖርብሃል።
በመቀጠልም የስሜት ርቀት መፍጠር በጣም አስፈላጊ ነው። መርዛማ ጓደኞች በዙሪያቸው ያለው ሰው ሁሉ በራሳቸው ድራማና ጭንቀት ውስጥ መክተት ይወዳሉ። አንተ ግን የነሱ ችግር ያንተ ችግር እንዳልሆነ ለራስ መንገር አለብህ። ስሜታቸው እንድታዳምጥ ሊያስገድዱ ቢሞክሩም አንተ ግን ሁኔታውን እንደ ተመልካች ብቻ በማየት ራስህን ከጭንቀቱ ነፃ ማድረግ ትችላለህ። ስሜትህ በእነሱ ንግግር እንዳይነካም መከላከያ ግድብ መገንባት አለብህ። መርዛማ ጓደኛን ለመከላከል ምርጡ መንገድ በዙሪያ የሚያበረታቱና አቅም የሚሆኑ ሰዎችን ማብዛት ነው። አዳዲስ ሰዎችን ስታገኝና ጤናማ ግንኙነት ስትጀምር የመርዛማ ጓደኛ ተጽዕኖ ቀስ በቀስ እየቀነሰ ይሄዳል። ጉልበትህን ከሚመጡ ሰዎች ይልቅ ጉልበት ወደሚሰጡ ሰዎች ትኩረትህን አዙር። አምስተኛው መንገድ አይ ማለትን መልመድ ነው። ብዙ ጊዜ መርዛማ ጓደኞች የምንይዛቸው እኛው ሰውን ላለማስቀየም ስለምንሞክር ነው። ነገር ግን ለራስ ሰላም ስትል አይሆንም ማለት ትልቅ ብልሃት ነው። የማይመች ቦታ እንድትሄድ ሲጠይቁ ወይም ያንተን ጊዜ የሚሻሙ ነገሮችን ሲያዙ ያለምንም ፍርሃት አይመቸኝም ማለትን ተለማመድ። ይህ ለራስ የምትሰጠው ክብር መገለጫ ነው። ስድስተኛው ራስን ማሳደግ ላይ ማተኮር ነው። መርዛማ ሰዎች አንተ ዝቅ እንድትል ስለሚፈልጉ አንተ ግን በእውቀት በስራና በስነ ልቦና ራስን ለማሳደግ ጥረት አድርግ። በራስ ላይ የምትሰራው ስራ በራስ የመተማመን ስሜትን ስለሚጨምረው የማንንም ሰው አሉታዊ ንግግር የማትሰማበት ደረጃ ላይ ትደርሳለህ። አንተ ስታድግ መርዛማ ሰዎች ወይ አብረው ያርጋሉ፣ ካልሆነ በራሳቸው ጊዜ ይርቃሉ። በመጨረሻም መቼ መተው እንዳለብህ ማወቅ ወሳኝ ነው። ሁሉንም ነገር ሞክረ ለውጥ ካልመጣ ያንን ጓደኝነት ማቆም መርዝ ከመጠጣት ያድንሃል። የማይመች ጫማ አርጎ ረጅም መንገድ መጓዝ እንደማይቻለው ሁሉ መርዛማ ጓደኝነትም ይዞ ስኬት ላይ መድረስ አይቻልም። ጓደኝነቱን ማቋረጥ የሽንፈት ምልክት ሳይሆን ለራስ ያለህን ፍቅርና ክብር የምትገልጥበት መንገድ ነው። ጓደኞቼ፣ ህይወት አጭር ናት። ያጠለቃችሁ ጫማ እግራችሁን እያቆሰለ መጓዝ የለባችሁም። በሚያበረታቷችሁና ከልባቸው በሚወዳችሁ ሰዎች ተከበቡ። እናንተስ ምን አይነት ጓደኝነት ገጥሟችኋል? በኮሜንት ላይ ጻፉልኝ። ይህ ቪዲዮ ይጠቅማል ለምትሉ ጓደኛችሁ ሼር አድርጉ። ለራሳችሁ ዋጋ ስጡ። በሚቀጥለው ቪዲዮ እስከምንገናኝ ቻው።